ክርስቶስን የእርሱን የሞቱንና የትንሣኤውን ለገናም ደግሞ ለእኛ ይሆንልን ዘንድ የሰጠንን ራት የምንካፈልበት ጊዜ ይሆናል። ይሄንን በበላችሁ ጊዜ ይሄን በጠጣችሁ ጊዜ የኢየሱስ ክርስቶስን ሞቱን እስከ መምጣቱ ድረስ ትናገራላችሁ። ይህን በማድረጋችን የኢየሱስን ሞት የምናውጅበት ኢየሱስ ለኛ በመስቀል ላይ አልፎ መሰጠቱን የምንናገርበት የምንመሰክርበት በሞቱ ደግሞ ሕይወትን ማግኘታችንን የምናበስርበት ነው። አስቀድመን ግን የእግዚአብሔርን ቃል እንስማ። ከእግዚአብሔር ቃል ስለ ኃጢያታችን ንስሐ መግባት ይገባናልና የእግዚአብሔር ቃል ስለዚህ ምን እንደሚለን ከቃሉ እናነባለን፣ እንቆማለን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። እግዚአብሔር በቃሉ እንዲህ ይናገራል። በትንቢተ ኢሳይያስ ምዕራፍ 1 ላይ ኑና እንዋቀስ ይላል እግዚአብሔር። ኃጢያታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። እኔ ሕያው ነኝና ኃጢያተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢያተኛው ይሞት ዘንድ አልፈቅድም ይላል እግዚአብሔር። ኃጢያት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢያታችን ብንናዘዝ ኃጢያታችንን ይቅር ሊለን ከአመጻችንም ሁሉ ሊያነጻን የታመነና ጻድቅ ነው። እንጸልይ። መሐሪና ጸጋ ሰጪ ሆንክ እግዚአብሔር አምላካችን፣ ከተባረከው ህብስትና ጽዋ ሳንካፈል በፊት ራሳችንን እንድንፈትን መክረህናል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድን ይበላል ይጠጣል ብለህ በሐዋርያ አስተምረናል። ስለዚህ እኛም በዚህ ባስተማርከን ቃል አቤቱ ንስሐ እንድንገባ በመንፈስ ቅዱስ እንድታዘጋጀን እንድትመራንም እንለምናለን። እኛ ለመቅረብ የምንገባ ሆነን ወደ ቅዱስ ማዕድ እንድንቀርብ አንተ በሰጠህን ተስፋ መሰረት ቅዱስ እራትህን በእምነት እንድንቀበል የኃጢያታችንንም ስርየት በጌታ በኢየሱስ ክርስቶስ ስም እንድናገኝ እንድትረዳን እንለምናለን። ቅዱስ 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 ጻድቅ ፍቅር የሞላህ እግዚአብሔር አምላካችን ሆይ አንተ በምህረትና በቸርነት የተገለጥክ አምላክ፣ ከቸርነትህ የተነሳ የምትምረን፣ ምህረትህን ከቸርነትህ የተነሳ የምናገኝ፣ ምህረትህና ቸርነትህ በሕይወታችን ዘመን ሁሉ የሚከተሉን አሁን እግዚአብሔር አምላካችን ሆይ የአንተ ምህረት ማለዳ ማለዳ አዲስ ነው። ለዛሬ አዲስ ምህረት፣ አዲስ ይቅርታ፣ ንስሐ ለምንገባበት ኃጢያታችንን በፊት ለምንናዘዝበት ለዚያ አዲስ ምህረት አዲስ ይቅርታ ያለህ አምላክ ይቅር እንድትለን ወደ አንተ ፊት እኛ እንመጣለን። በኃጢያት የተወለድን ነን። በዘመናችን ሁሉ በብዙ አይነት ኃጢያት አንተን የበደል ኃጢያተኞች ነን። በዚህ ሰዓት በፍጹም ልባችን በፊትህ ኃጢያታችንን እንናዘዛለን። እግዚአብሔር አምላካችን ሆይ አንተን ከሁሉ አብልጠን ልንወድ ሲገባን ባልንጀራችንንም እንደራሳችን ልንወድ ሲገባ ይህን እንዳላደረግን እንገልጻለን። በሐሳብ በቃል በሥራ አንተን በደልን፣ ቅዱስ ትእዛዝህንም አቤቱ እግዚአብሔር አምላካችን ሆይ ተላለፍን። ስለዚህ እንደ ጽድቅህና እንደ ኃጢያታችን ብዛት ብትፈርድብን የዘላለም ፍርድና ኩነኔ እንደሚገባን እናውቃለን። አሁን ግን ፍቅርንና ምህረትን የተመላህ እግዚአብሔር አምላካችን ሰማያዊ አባታችን ሆይ
በኃጢአታቸው የሚናዘዙትንና በመድኃኒታችን በኢየሱስ ክርስቶስ ሥራ ተማምነው ወደ አባትነትህ የሚመለሱትን በቸርነትህና በምህረትህ በጸጋ ልትቀበላቸው ተስፋ ሰጥተሃል። በእውነተኛ ልብ ኃጢአታቸውን የሚናዘዙትን እነዚያን የበደሉህን በፊትህ ይቅርታህን ምህረትህን ሽተው በንስሐ በፊትህ የሚመጡትን እነዚያን የበደሉህን ሁሉ ይቅር ትላቸዋለህ እንጂ እንደ ኃጢአታቸው መጠን አትቆጣጠራቸውም። ስለዚህ እኛም ኃጢአተኞች በዚህ በሰጠህን ተስፋ በዚህ ባሳየህን ተስፋ ተማምነን ወደ አምባችን ወደ አንተ እንሮጣለን እንመጣለን። እንድታዝንልን ይቅር እንድትለን እንድትምረን ኃጢአታችንንም ሁሉ እንድትተውልን እንለምንሃለን። ስለ ቅዱስ ስምህና ስለ ክብርህም ስትል ስማን። ወገኖች ኃጢአታችንን ለእግዚአብሔር ብንናዘዝ በእውነተኛ ንስሐ ልብ በኢየሱስ ክርስቶስ የኃጢአታችንን ይቅርታና ስርየት ብንፈልግ እግዚአብሔር በጸጋው ኃጢአታችንን ይቅር እንደሚለን እርግጥ መሆኑ በቅዱስ ቃሉና በጽኑ ተስፋው የተረጋገጠ ነው። ስለዚህ በጌታችን በኢየሱስ ክርስቶስ ትእዛዝ የኃጢአታችሁን ስርየትና ይቅርታ በአብ በወልድና በመንፈስ ቅዱስ ስም አስታውቃችኋለሁ። እናመስግን። ሁሉን የምትችል እግዚአብሔር አባታችን ሆይ መጽናናት የሞላውን የኃጢአታችንን ይቅርታ ስላስታወከን በሙሉ ልባችን እናመሰግንሃለን። በዚህ ተስፋህና በቃልህ ተማምነን በእውነተኛ ኑዛዜና በእምነት የልጅህን የኢየሱስ ክርስቶስን የሥጋውንና የደሙን ምስጢር ለመቀበል በመንፈስ ቅዱስህ እንድታዘጋጀን እንለምንሃለን። ከዚህ ዓለም በብጽዕና ወደ ዘላለም ቤት እስክትወስደን ድረስ በዚህ በተቀደሰ ስጦታህ በክርስቶስ ፍቅርና በዘላለም ሕይወት ተስፋ እንድትጠብቀን እንለምንሃለን። ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ብለህ አሜን። በኃጢአታችን ምክንያት ሞት ለሚገባን ሰዎች እንዲሞትልን ልጅህን አሳልፈህ ሰጠህ። በእርሱም ሕይወት ይሆንልን ዘንድ ይህን የማይነገረውን ታላቁን አድራጎት ልታሳየን የቅዱስ እራትህ ተካፋዮች አደረከን። ስምህ ለዘላለም እስከ ዘላለም የከበረ ይሁን አሜን። አብረን ቅዱስ ቅዱስ የሚለውን እንላለን። እኔ ያልኩኝ ተከተሉኛላችሁ። ቅዱስ 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 እግዚአብሔር ጸባኦት ምድር ሁሉ በግርማው ሞልቷል። ሆሳዕና ከላይ በእግዚአብሔር ስም የሚመጣ የተባረከ ነው። ሆሳዕና ከላይ። ጌታችን ኢየሱስ ክርስቶስ በተያዘበት ሌሊት እንጀራን አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ሰጣቸውና አለ፣ ውሰዱና ብሉ፣ ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ለመታሰቢያዬ አድርጉት። እንዲሁም ጽዋውን አንስቶ ባርኮ ለደቀ መዛሙርቱ ሰጣቸውና አለ፣ እንኩ ሁላችሁ ከዚህ ጠጡ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው፣ ለብዙዎች ኃጢአትን ለማስተሰረይ የሚፈስ ነው። ይህን በጠጣችሁ ጊዜ ሁሉ ለመታሰቢያዬ አድርጉት። ጌታችን ያስተማረንን ጸሎት አባታችን ሆይ ብለን በህብረት እንጸልይ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋናም ለዘላለሙ አሜን።
የእግዚአብሔር ሰላም ከሁላችሁ ጋር ይሁን። አጠገባችሁ ላለው ላለችው የእግዚአብሔር ሰላም ለአንተ የእግዚአብሔር ሰላም ላንቺ ብላችሁ ሰላም መባባል እንችላለን። ከዚያ ኦ የአምላክ በግ ስለኛ እንዘምራለን። ኦ የአምላክ በግ ስለኛ በመስቀል ላይ ተሰዋ። ኦ አንተ ትዕግስተኛ፣ ኦ አንተ ርኅሩህ የዋህ ፍርዳችንን ተሸከመ። አሸነፍከው ሰላም ስጠን ኦ ኢየሱስ። ሁሉ ተዘጋጅቷል። ወደ ማዕዱ ቅረቡ። አስተናጋጆች ያስተምሯችኋል። ቶሎ ቶሎ እየመጣን እንውሰድ፣ እንካፈል።
የክርስቶስ ሥጋ ስለ አንተ የተሰጠ የክርስቶስ ደም ስለ አንቺ የፈሰሰ ያንን ወሰድን። ለኔ ኢየሱስ በውስጤ ኢየሱስ በውጪ ኢየሱስ በግራ በቀኝ በዙሪያዬ ኢየሱስ በሁለንተናዬ። ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አሜን። ስሙ የተባረከ ይሁን። ሥጋውንና ደሙን የተቀበላችሁ እናንተ መድኃኒታችን ጌታችን ኢየሱስ ክርስቶስ ለዘላለም ሕይወት ይጠብቃችሁ። አሜን። በእግዚአብሔር ሰላም ተመላለሱ። እናመስግን። ሁሉን የምትችል እግዚአብሔር አምላካችን አባታችን ሆይ ለመጽናናታችንና ለብጽዕናችን በልጅ በኢየሱስ ክርስቶስ ቅዱስ እራትን ስላዘጋጀህልን እናመሰግንሃለን። ለኢየሱስ ክርስቶስ ስቃይ ሞትና ትንሣኤ መታሰቢያ ለእኛም ደህንነት በምድር ላይ ቅዱስ እራትን እንደተቀበልን በሰማይ ከሚሰራ ማዕድ ደግሞ ተካፋዮች እንድንሆን ከበጉ ገበታ የምንካፈል እንድንሆን በጸጋ እንድታበቃን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አንዴ እንቀመጥና ማስታወቂያ ይኖረናል። ከዚያ በኋላ ቡራኪ አድርገን እንጨርሳለን። ቄስ ወንደሰን እግዚአብሔር የተመሰገነ ይሁን። የፊታችን ሰኞ ስለሚደረገው ጾምና ጸሎት አጠር ያለና ጠንከር ያለ ነገር ይዛችሁ እንድትሄዱ ነው። በተለይ ለወላጆች ልጆች ላላችሁ የምንጸልየው በቤተ ክርስቲያናችን ስላሉት ሕፃናት፣ ወጣቶች፣ ታዳጊዎች፣ በትምህርት ቤት ላሉ፣ በማህፀንም ላሉ ብዙ አይነት ነገር አለ በዚህ ምድር ላይ ተከልለው እንዲያድጉ የምንጾምበት የምንጸልይበት ስለሆነ ወላጆች ልብ ብላችሁ ስሙ። የጸለየነውን ነው የምንቀበለው፣ የጸለየነውን ነው የምናገኘው። ስለዚህ ሰኞ 18 ሰዓት ጾምና ጸሎት ይጀምራል፣ እስከ ዓርብ ድረስ ይኖራል። ለልጆቻችን የምንጸልይበት ነው። የኔ ልጅ ምንም አልሆነም እንዳትሉ፣ ነገ ምን እንደሚሆን አይታወቅም። ዛሬ ጸለይነው ግን ለነገ ኃይል ይሆናቸዋል። ስለዚህ ዛሬ ላልመጡት የዚህ ቤተ ክርስቲያን አባሎች ወላጆች ንገሯቸው። እናንተ ሰምታችኋል። ሁላችንም በአንድነት የእግዚአብሔርን ፊት እንፈልጋለን። ጌታ ይባርካችሁ። አሜን። እግዚአብሔር የተመሰገነ ይሁን። ይሄ ወር ምን ወር ነው? መጽሐፈ ኢዮብ ምዕራፍ 1 ላይ ዛሬ ያነበብን ኢዮብ ስለ ልጆቹ ይተጋ ነበር፣ መስዋዕትን ያቀርብ ነበር፣ ይቀድሳቸው ነበር እና መጽሐፈ ኢዮብ መልካም መጽሐፈ ኢዮብ ወር ይሁንልን እና ማንበባችንን እንቀጥል። እንቆማለን። ለአምላክ ስብሐት ይሁን እንላለን። ለአምላክ ስብሐት ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ልባችሁን ወደ እግዚአብሔር አንሱ፣ በረከትንም ተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ ሰላሙንም ዕለት ዕለት ያብዛላችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን 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 አሜን። በእግዚአብሔር ሰላም እንሄዳለን። መጀመሪያ የጌታ ራት የተካፈልንበት ይወጣል፣ ከዚያ እንወጣለን።